የዘመናችን ደቀ መዛሙርቶች ለኔ ካልሆነ ይህ ሕዝብ ገደል ይግባ ነው የሚለው። የዘመናችን አገልጋዮች እኔን ካልደገፈ የታባቱ ሙልጭ ብሎ ይጥፋ ነው የሚለው። አረ ለጌታ ያስፈልጋል። እስራትን የታሰሩትን ፍቱ አይደል ያለው? ለምን እናጠብቃለን ታዲያ እስራቱን? ለምንድን ነው? ምን አይነቱ መንፈስ ነው ያለብን? ምንድን ነው የቤተ ክርስቲያን ዓላማዋ? ምንድን ነው ግቧስ? ምንድን ነው የወንጌል ትምህርት? ምንድን ነው ቃሉ? ምንድን ነው? አንዳንዴ ግራ ያጋባል። ወዴት ነው የምንሄደው? እንዴት ነው የምናስበው? እውነት እኔ አሁን አስማተኛ ነኝ እያልኩ እኔ እኮ አስማቴን ራሱ መፈለግ ጀመርኩ። በራሴው ላይ ተጠራጠርኩ። አስማተኛ ነው ቃሉ፣ መጥተው አስማቱን ያውጡ። እኔ ግን ቃሉ እንደተናገረው ወደ ታሰሩት ሂዱ ነው የሚለው። ስለዚህ ወደ ታሰሩት ነው የመጣሁት። መንፈስ ወደ አሰራቸው፣ መተት ወደ አሰራቸው፣ አስማተኛ ደፍተሮች ወደ አሰሯቸው፣ ጠንቋዮች ወደ አሰሯቸው፣ ወደ እነዚህ ነው የመጣሁት። ቡዳ ወደ በላቸው፣ ዛር ወደ አደቀቃቸው፣ አጋንንት ወደ አጠፏቸው ነው የመጣሁት። ከመጡም በኋላ የኔ አይደለም የማረጋቸው፣ ለጌታ ያስፈልጉታል በሉ። እኔ ቁረቡ፣ ስገዱ፣ ጸልዩ የሚል ጠንቋይ የት ሀገር ነው ያለው? ታዲያ እንዴት ነው ነገሩ? ወዴት እየሄድን ነው? ምንድን ነው የምናስበው?